እግዚአብሔር በመለኮት አንድ የሆነ በመንግስት በመለኮት በስልጣን ባገዛዝ አንድ የሆነ እግዚአብሔር በአካል ሶስት የሆነ እግዚአብሔር አለን። ፍጥረታት እንኳን አንድን ሐሳብ ማሰብ ሲችሉ ሳይጠቀለል ማሰብ እንደሚችሉ ከሶስቱ አካል አንዱ አካል ስጋን ስለተዋሃደ ስጋ ለስላሴ አራተኛ ለወልድ ሁለተኛ አልሆነ ተዋህዶታልና ስጋን አካላዊ ቃል ስጋን ሲዋሃድ ስጋ ለወልድ ሁለተኛ ለስላሴ አራተኛ አልሆነ ተዋህደው አንድ አካል አንድ ባህሪ አድርጎታልና ከዚህ የተነሳ ምን ብለን እንናገራለን? ሃይማኖታችን መገለጥ ነው። መገለጡ አመክንዮ ነው። መገለጡን በጥቅስ ስናስረዳ እንዲህ ብለን ማስረዳት እንችላለን። የማቴዎስ ወንጌል ምዕራፍ 3 ላይ ምዕራፍ 3 ቁጥር 17 ላይ አንድ ቃል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠመቅ ወምዝ ተረወ ሰማይ፣ ከዚህ በኋላ ሰማይ ተከፈተ ይላል። በሰማይ መከፈት የለም። ብዙ ጊዜ እንደምንናገረው ምስጢር ተገለጠ ነው። ሰማይ ተከፈተ፣ ከዚያም በኋላ ምን ታየ ይላል? አብ ከደመና ሆኖ ዝንቱ ተወልደ ዘአፈቀሮ ሎቱ ስምዋል። ስለዚህ አብን ሄደን አይደለም ያየነው፣ ተገልጦ አብ ልጄ ነው ስሙት አለ። ወልድ ደግሞ ሲያስተምር አብ የፈነወኒ ዋና ተፈነኩ፣ አባቴ ላከኝ እኔ ተላኩ አለ። ስለዚህ በወልድ አብን አወቅ ነው። ወልድ በስጋ ተገልጦ ወልድ በስጋ ከመገለጡ የተነሳ አብ በደመና ሆኖ መሰከረ። ወልድ በስጋ ከመገለጡ የተነሳ መንፈስ ቅዱስ በአምሳለ ርግብ ወርዶ ከወልድ ራስ ላይ ተቀመጠ። ሊቃውንቱ ይሄን ሲያራቅቁት እንዲህ ይላሉ። ርግብ ሌሊት 10 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው ከሌሊቱ 10 ሰዓት እና ያቺ የወረደችው ርግብ ናት ብለው ከአዲያን እንዳይሰነጥቁ ሌሊት አደረገባቸው። በሌሊት 10 ሰዓት ላይ ርግብ ከእንቅልፏ እንኳን አትነሳም። እንቅልፋም ናት 10 ሰዓት ላይ አትነቃም ማለት ነው። ስለዚህ መንፈስ ቅዱስ መሆኑን አወቅ ነው። ስለዚህ ወርዶ መንፈስ ቅዱስ አብ ልጄ ነው ብሎ ሲመሰክር ወልድ መንፈስ ቅዱስ ደግሞ ወርዶ ምን አለ? ለኔ ደግሞ ቃሌ ነው የባህሪ ሕይወቱ ነኝ ብሎ መሰከረ። ያ የወረደው መንፈስ ቅዱስ ርግብ በዮርዳኖስ እንዳሉ ውሃ ውስጥ እንዳሉ አይደለም የወረደው። ከዮርዳኖስ ወጣ ሲሉ ዮሐንስ መለየት ሲጀምር ነው። ለምን ቢባል ህዝቡ ዮሐንስ ነው ያቢ ወሚመ ክርስቶስ አሉ። ዮሐንስ ነው የሚበልጥ ክርስቶስ ሲሉ የሚበልጥማ የዮሐንስ ፈጣሪ እርሱ ነው ለማለት መንፈስ ቅዱስ እንደጣት ለመጠቆም በወልድ ላይ ወረደ። ስለዚህ ምንድነው ለማለት የፈለግነው? ሃይማኖታችን መገለጥ ነው። ያ መገለጡ ደግሞ ሃይማኖት የምንለው የአብ ወልድ ያንን የአብ ወልድ መንፈስ ቅዱስ መኖር ደግሞ ሄደን አይተን አረጋግጠን አይደለም የመጣ ነው። እግዚአብሔር ራሱን ካልገለጠ እግዚአብሔርን ሊያውቀው የሚችል የለም። ምክንያቱም እግዚአብሔር ከፍጥረታት ሁሉ በላይ ነው። እግዚአብሔር መዋዕየ ሕሊና ነው የሚባለው። ወአንተ ታረምሞ ለድምፀ ማይበላ ብሏል ቅዱስ ዳዊት። የባህርን ሞገዷን ጸጥ የምታረጋት አንተ ነህ። ባህር የተባለ ልብ ነው። ሞገድ የተባለ ሐሳብ ነው። እግዚአብሔር ልብን እንኳን በልብ እንኳን መታሰቡ ልብ ራሱ እግዚአብሔርን አስቦ ይደክመዋል። ለዚህ ነው አባ ሕርያቆስ ወደ ሰማይ እግዚአብሔርን ለመመርመር ወጣሁ አለ። ይፈቅድ ሊና የብጻቢው ወደ ላይ ለመመርመር ቢወጣ ወደ ላይ ከፍ አለ። ወደዚያ ለመውጣት ሞከርኩ። ከዛ በኋላ ምንድነው ያለ? ይስእን ወይ ገባ በዘትካትላው ይሁ ልመርምር ብሎ ሊመረምረው ቢሞክር ይስእን ወይ ገባ በዘትካትላው ይኋላ እግዚአብሔርን ወደ አለማወቅ ይመለሳል። ሊቃውንቱም አስረግጠውታል። ለሊከ ብከ አንጦላይከ ወለሊከ ብከ ተከደንከ ስውር ብከ እበይከ አልቦ ዘይጠይቀከ ወለሊከ ተአምር ርሰከ። አንተ ራስክን በራስህ ትሸፍናለህ። የዚህ ዓለም ነገስታት እንገለጥ ሲሉ ዳስ ጥለው ድንኳን አስተክለው በዚያ ላይ ይገለጣሉ። መብራት አብርተው ከፍ ብለው ይታያሉ። አንተ ግን ልገለጥ ባልክ ጊዜ የምትፈልገው የለህም። ልሰወር ባልክ ጊዜ መጋረጃ አያስፈልግህም። ራስህን በራስህ ትሰውራለህ፣ ራስህን በራስህ ትገልጣለህ ብለው ተናገሩለት። እግዚአብሔር ራሱን በራሱ ይገልጣል። ቅዱስ ጳውሎስም እንዲህ ብሏል። እግዚአብሔር ማንም በማይቀርበው ብርሃን ተሰውሮ ይኖራል። ማንም በማይቀርበው። ስለዚህ እግዚአብሔርን የሚቀርበው የሚያየው ከሌለ ሃይማኖት ማለት እግዚአብሔር ራሱ የገለጠው መንገድ ነው። እግዚአብሔር ራሱ የገለጠው መንገድም ከሆነ እኛ እግዚአብሔርን አወቅነው ወይንም እኛ ትክክል ነን ብለን ስንናገር እግዚአብሔርን የገለጠልን የተቀበልን ስለሆነ ነን። ይሄው በዮርዳኖስ ተገልጦ አየነው። በዮርዳኖስ ተገልጦ አየነው ማለት እሱ ሲጠመቅ አብ ልጄ ነው ብሎ መሰከረ። አብ ልጄ ነው ብሎ ሲመሰክር መንፈስ ቅዱስ የባህሪ ሕይወቴ ነው ብሎ መሰከረ። እሱ ደግሞ አባቴ ላከኝ ብሎ መሰከረ። አብኒ ሰማይተ ወልድ ወመንፈስ ቅዱስ ወልድኒ ሰማይተ አብ ወወልድ ወመንፈስ ቅዱስኒ ሰማይተ አብ ወመንፈስ ቅዱስኒ ሰማይተ አብ ወወልድ ይላል። አብ የወልድ ምስክር ነው ምን ብሎ? ልጄ ነው ብሎ። ወልድ የአብ ምስክር ነው ምን ብሎ? አባቴ ነው ብሎ። መንፈስ ቅዱስ የአብና የወልድ ምስክር ነው። አንደኛ የባህሪ ሕይወቱን በመጠቆም፣ ሁለተኛ ለሐዋርያት ለሊቃውንት ምስጢር በመግለጥ ምስክር ነው። ስለዚህ እርስ በርሳቸው ይመሰካከራሉ ማለት
ይሄ እንደዚያ ነው ብሎ መግለጥ ሳይሆን ወልድን ያወቅነው አብ ሲገለጥ እንደሆነ ወልድን ያወቅነው አብ በደመና ሲመሰክር እንደሆነ መንፈስ ቅዱስን ያወቅነው በአምሳለ ርግብ ሲወርድ የወልድ የባህሪ ሕይወት መሆኑን አወቅን። ለዚህ ደግሞ ማስረጃችን ደግሞ ልብ ብለን እንስማ። በምስጢረ ሥላሴን ያወቅነው በምስጢረ ሥጋዌ ነው። በምስጢረ ሥጋዌ ነው። ያ ማለት ከምስጢረ ሥላሴ ምስጢረ ሥጋዌ ይቀድማል ማለት ሳይሆን ያንን የተሰወረውን እግዚአብሔርን ያወቅነው ክርስቶስ ሰው ሲሆን ነው። አልቦሂ መኑ እምያይመሮሙ ለስሉስ ቅዱስ ዘእንበለ እምድረ ተሰገወ ወልድ ዋህድም ቅድስትሙ። አብን ወልድ በስጋ ሰው ሳይሆን ያወቀው የለም። አንድ አምላክ ሶስት አካል ብሎ ያወቀው የለም። አንድ አምላክ መሆኑን ያወቅነው ሶስት አካል መሆኑን ያወቅነው በወልድ ነው። በዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷ ሴት አለች። ለሷም ሄዶ ጌታችን መድኃኒታችን ኢየሱስ ክርስቶስ እያስተማራት በነበረበት ሰዓት እናንተ ስግደት በኢየሩሳሌም ብቻ ነው ትላላችሁ፣ ከዚህ በኋላ ግን እግዚአብሔር መንፈስ ነውና በሁሉ ቦታ ይሰገድላታል ብሎ አስተምሯል ጌታ ራሱ። ይሄንን ይዞ ቅዱስ ወግሪስ የተባለ አባት ሲናገር ምን ይላል? ክርስቶስን ከሳምራዊቷ ሴት ጋር ስታገኘው እርሱ ከአብ ጋር ስግደት በሁሉ ቦታ የሚሰገድለት አምላክ መሆኑን እወቅና ስገድለት። ሳምራዊቷ ሴት ጋር ስትሄድ የምታገኘው ለክርስቶስ በሁሉ ቦታ እንደሚሰገድለት ነው። ለምን? ክርስቶስ እግዚአብሔር በሁሉ ቦታ የመላ ስለሆነ ብሎ ይናገራል። እና ከዚህ የተነሳ ሃይማኖታችን መገለጥ ነው። አንደኛው የማቴዎስ ወንጌል ምዕራፍ 3 ማስረጃችን ነው። ሁለተኛ የቅዱስ ማቴዎስ ወንጌል አሁንም ምዕራፍ 17 ላይ ደቀ መዛሙርቱን ይዟቸው ወደ ተራራ ወጥቷል። ከወጣ በኋላ በነገራችን ላይ ሁለት ነገር አለ እዚህ ጋር። ሁለት ነገር ምንድነው? አንደኛ ክርስቶስ ከመሞቱ በኋላ አይደለም ብርሃኑን የገለጠው። ለምን ቢባል ሰማዕታት ከሞቱ በኋላ ነው ክብራቸው የሚገለጠው። ክርስቶስ ግን ስጋን ሰውን ሊያከብር ክቡር መሆኑን ለማሳየት ክርስቶስ ከትንሣኤ በኋላ ብርሃንን ለብሶ ቢገለጥ አስቀድሞ ብርሃኑን ለሐዋርያት ባይገልጥ ኖሮ በተቀበለው መከራ ከበረ በተባለ ነበር። በተቀበለው መከራ ከበረ እንዳይባል አስቀድሞ ክቡረ ባህሪ ነኝ ለማለት ብርሃኑን ለሐዋርያት ገለጠላቸው።